አርዕስተ ዜና። ከመተማ ጭልጋ ሲጓዝ የነበረ አባዱላ የህዝብ ማመላለሻ ጥቃት ተፈጸመበት። በቦና ከተማ የመከላከያ ሰራዊቱ ገበያ ላይ ድንገት በተኮሰው ሩምታ ንጹሃን ሰዎች ጉዳት ደረሰባቸው። የገዛ ጥላውን የማያምነው የአማራ ብልጽግና በድጋሚ በጸጥታ ዘርፉ ላይ የስልጣን ሹምሽር ማድረጉን ገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ከመተማ ጭልጋ ሲጓዝ የነበረ አባዱላ የህዝብ ማመላለሻ ጥቃት ደረሰበት። ዛሬ ከቀኑ 6 ሰዓት ተኩል ከመተማ ገንዳዋ ተነስቶ ወደ አይከል ሲጓዝ የነበረ ኮድ 3 ታርጋ ቁጥር 28362 የሆነ የህዝብ ማመላለሻ አባዱላ ኩመራ ውላላ የተባለ ቦታ ሲደርስ በጥይት መመታቱ ተሰምቷል። ጥቃቱን ያደረሰው በአካባቢው ተሰማርቶ ወንጀል በመፈጸም ተግባር የተዘፈቀው የአማራ ታጣቂ ሲሆን በተሳፋሪዎች ላይ የደረሰ ጉዳት እንደሌለ የመረጃ ምንጮቻችን ተናግረዋል። ጃኖ ቅማንት ሚዲያ ያነጋገረው የመኪናው አሽከርካሪ ኩመርን አልፎ አውላላ አርጎዬ የተባለው ቦታ ላይ ሲደርስ ወደ 10 የሚሆኑ ሽፍቶች ከጫካ በመውጣት መኪና ላይ ሩምታ ጥይት አዘነቡብኝ፣ እኔም ከመቆም በቻልኩት አቅም ማምለጥን ወስኜ በመሮጥ አመለጥኩ ሲል ተናግሯል። ዛሬ በፈጣሪ ቸርነት ነው ያመለጥኩት ያለው አሽከርካሪው የመኪናው ሞተርና ራዲያተር በጥይት ስለተፈሳሳሩ ውጭ ካመለጥኩ በኋላ መኪናው መጨስ ስለጀመረም አቁመን በአካባቢው ያሉ ወታደሮችን ጠርተን ከአካባቢው ወጥተን ነጋዴ ባህር ገብተናል ብሏል። በጥይት የተፈሳሳውን መኪናውን በሌላ መኪና ጎትቶ ወደ ጭልጋ እየመጣ መሆኑን የነገረን አሽከርካሪው ከሱ በኋላ ሲመጣ የነበረ ሌላ ተሽከርካሪ አውላላ ላይ በሽፍቶች ተይዞ 10 ቅማንቶች በመታወቂያ እየተመረጡ ታግተው መወሰዳቸውን እንደሰማ ገልጿል። በጥይት ከተመታው መኪና ላይ ተሳፍረው የነበሩ መንገደኞች የደረሰባቸው ጉዳት እንደሌለ የገለጹልን የመረጃ ምንጮቻችን የሽፍቶቹ ዋና ፍላጎት መኪናውን መትተው በማቆም ተሳፋሪዎችን ማገት ስለነበር ያነጣጠሩት መኪናው ላይ በመሆኑ ነው ተሳፋሪዎች የተረፉት ብለዋል። የምዕራብና ማዕከላዊ ጎንደር ጽንፈኛ ባለስልጣናት በቀጠናው ካሉ የመከላከያ ጄኔራሎች ጋር በመመሳጠር ከጎንደር መተማ ያለውን መንገድ እንዲዘጋ ማድረጋቸው ከአይከል ገንዳዋና ከነጋዴ ባህር ገንዳዋ የሚጓዙ ወገኖች ትልቅ ችግር ላይ እየወደቁ ነው ተብሏል። ከጎንደር መተማ የሚጓዙ መኪኖች በሳንጃ አድርገው በአብራጅራ በኩል እንዲጓዙ ያደረጉት የአማራ ጽንፈኛ ባለስልጣናት በአርማጮ በኩል ያለው የአማራ ጽንፈኛ ታጣቂ በተሳፋሪዎች ላይ የፈለገውን ያክል ገንዘብ እንዲሰበስብ አቅደው መሆኑ ታውቋል። የመንገዱ መዘጋት ዋና ዓላማው ፋኖ የተባለውን ታጣቂ በገንዘብ ለማጠናከር ሆኖ እያለም ጽንፈኛው አመራር እንደ ምክንያት የሚያቀርበው ግን የቅማንት ታጣቂ ቀረጥ እያስከፈለ ስለሆነ ነው የሚል ነው ተብሏል። ህብረተሰቡ መንገዱ በመዘጋቱ በተፈጠረበት የኑሮ ውድነት ምክንያት ሳይወድ በግድ ከቦታ ቦታ ለመንቀሳቀስ የተገኘውን አጋጣሚ ሲጠቀም ደግሞ በመንገድ ያደፈጡ የአማራ ታጣቂዎች ጥቃት እያደረሱበት ስለሆነ አስፈላጊውን ጥንቃቄ እንዲያደርግ ተጠይቋል። ቦና ከተማ የመከላከያ ሰራዊቱ ገበያ ላይ ድንገት በተኮሰው ሩምታ ንጹሃን ሰዎች ጉዳት ደረሰባቸው። ትላንት ሚያዝያ 5 ቀን 2017 ዓ.ም የመከላከያ ሰራዊቱ ቦና ከተማ ውስጥ ድንገት ደርሶም ከብት ገበያ ውስጥ ታጣቂዎቹ ቀረጥ እየቀረጡ ነው በሚል ገበያው ላይ በከፈተው ኃላፊነትና ስነ ምግባር የጎደለው ተኩስ 3 አርሶ አደሮችን አቁስሎ እንስሳት ላይ ጉዳት ማድረሱ ተሰምቷል። የመከላከያ ሰራዊቱ ኃላፊነት በጎደለው መንገድ ገበያው ላይ ተኩስ ከፍቶ ንጹሃንን ለአደጋ ካጋለጠና የገበያውን ሰላም ካደፈረሰ በኋላም ገበያው ውስጥ ፋኖ ያለ መስሎና የተኮስነው ለተፈጠረው ነገር ይቅርታ እንጠይቃለን ብሎ መሄዱን ነዋሪዎች ተናግረዋል። ሀገርንና ዜጎቿን የመጠበቅ ኃላፊነት የተሰጠው የመከላከያ ሰራዊት ራሱን ለህዝብ ሰላምና ደህንነት መስጠቱ ቀርቶም ገበያ ውስጥ ያለ ታጣቂን ለማጥቃት በህዝብ መሃል ተኩስ መክፈቱ ሰራዊቱ ምን ያክል ለህዝብ መብት እንደማይገደው ያሳያል ተብሏል። የመከላከያ ሰራዊቱ ከ2011 ዓ.ም ጀምሮ በቅማንት ህዝብ ላይ ከስነ ምግባርና ከሞራል የወጡ ጉዳዮችን ሲያደርስ መቆየቱን የገለጹልን የቦና ቀበሌ ነዋሪዎች ትላንትም ይህን ለህዝብ ያለውን ንቀት ማህበረሰቡ በተሰበሰበበት ገበያ መሃል በመተኮስ አሳይቶታል ሲሉ ቅሬታቸውን ገልጸዋል። በአካባቢው ድንገት እየመጣ ጥቃት የሚያደርሰውን ፋኖ የተባለ ጽንፈኛ ኃይል ከመኪና መስመር በወጣ ዘመቻ አሳዶ መምታት ያልቻለው የመከላከያ ሰራዊቱም በዘፈቀደ ንጹሃን ሰዎችን በጥይት ደብድቦ ካቆሰለ በኋላ ተሳስቼ ነው ይቅርታ ማለቱ ዛሬም ኃላፊነት የጎደለው ስራውን እየሰራ ስለመሆኑ ዋና ማሳያ ነው ሲሉ ነዋሪዎች አክለው ተናግረዋል። አብዛኛውን ጊዜ ተላላኪ የሆነ የወረዳ ባለስልጣናት የሚያዙትን ብቻ እየሰማ ንጹሃንን ሲጎዳ ቆይቷል የሚሉ ወገኖች እንዲህ አይነት አጸያፊ እርምጃዎችን ሲወስድ በ4 ወራት ውስጥ ይሄኛው ለ3ኛ ጊዜ የተፈጸመ ነው ብለዋል። ጥር 2 እና 3 ቀን 2011 ዓ.ም የመተማ ዮሐንስ ቅማንቶች በግፍ ሲጨፈጨፉ እጁን አጣምሮ ሲመለከት የነበረው የ33ኛ ክፍለ ጦር ከናት ወደ ሳሌጣ ሰው ጋር ሆኖ በተቃጠሉ ቤቶች ውስጥ ጽንፈኛው ቅማንት ሲጠቀምበት የነበረ ሺሻና ሬንጀር አገኘን በሚል ዜና እንዲሰራ ማድረጉ አይዘነጋም። በተመሳሳይ በ2013 ዓ.ም ደግሞ ከአማራ ጽንፈኞች ጋር በመተባበር አይከልን እንዲሁም በ2014 ዓ.ም ጉባኤ ከተማን በሞርታርና ሌሎች ከባድ መሳሪያዎች ከማውደሙም በላይ በርካታ ንጹሃን ዜጎችን መጨፍጨፉን ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ የነበረ መሆኑ ይታወቃል። ዛሬም ከጭልጋና አይከል ከተማ አስተዳደር ተላላኪ ባለስልጣናት ጋር በመመሳጠር የቅማንት ታጋዮችን ለመግደል ልዩ ሴራዎችን እየሰራ እንደሆነ አንዳንድ ታጋዮች ለጃኖ ቅማንት ሚዲያ ተናግረዋል። መንገድ በመዘጋቱ ሂደትም አንዳንድ የመከላከያ ሰራዊት አዛዦች እጅ እንዳለበት የሚናገሩ ወገኖች ሰራዊቱ ህዝባዊ ወገንተኝነት ካለው ከ2 ወራት በላይ የተዘጋውን ከጎንደር መተማ የሚወስድ መንገድ ማስከፈት ይችል ነበር ብለዋል።
የገዛ ጥላውን የማያምነው አማራ ብልጽግና በድጋሚ በጸጥታ ዘርፉ ላይ የስልጣን ሹምሽር ማድረጉን ገለጸም። በአቶ አረጋ ከበደ የሚመራው የአማራ ክልል በዛሬው ዕለት ለ2 ረዳት ኮሚሽነሮችና ለ1 ኮማንደር በክልሉ ፖሊስ ተቋም ውስጥ ስልጣን ሰጥቷል። በከፍተኛ ለመተማመንና ጎጠኝነት ተተብትቦ የተያዘው የአማራ ክልል ከሳምንታት በፊት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበረውን አቶ ደሳሌ ጣሰውንና ሌሎችን ባለስልጣናት ከስልጣን ማስወገዱ የሚታወስ ሲሆን ዛሬም በተመሳሳይ በፖሊስ ኮሚሽን ተቋም ውስጥ 2 የወንጀል መከላከልና የወንጀል ምርመራ ኃላፊ እንዲሁም 1 የአስተዳደርና የልማት ዘርፍ ኃላፊን ከኃላፊነት አንስቷል። የክልሉ ፕሬዝዳንት አቶ አረጋ ከበደ ከስልጣን በተነሱት ምትክ ረዳት ኮሚሽነር አበበው ቬን፣ ረዳት ኮሚሽነር ታደሰ አያሌውንና ኮማንደር አያልነህ ተስፋዬን እንደየቅደም ተከተላቸው የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል መከላከል ዘርፍ ኃላፊ፣ የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል ምርመራ ዘርፍ ኃላፊ እንዲሁም የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የአስተዳደርና ልማት ዘርፍ ኃላፊ አድርጎ ሹሟቸዋል። በተመሳሳይ አቶ አረጋ ከበደ ከቀናት በፊት ከፋኖ ጋር ግንኙነት አላቸው የተባሉ 2 የሰሜን ጎጃም ካድሬዎችን ከስልጣን አስወግደው በምትካቸው ለሌሎች ሹመት መስጠታቸው የሚታወስ ነው። ላለፉት 5 እና 6 ዓመታት ባለስልጣናትን በመሻርና በመሾም የተጠመደው የአማራ ጨፍላቂ መንግስት 6 የክልል ፕሬዝዳንቶችን ጨምሮ በዞንና በክልል ደረጃ ብቻ ቁጥራቸው በውል የማይታወቅ ካድሬዎችን ከስልጣን አንስቷል። በምትካቸውም ሌሎችን ሹሟል። ከሁሉም ለየት የሚያደርገው በክልል ውስጥ ከስልጣን የሚወገዱ ካድሬዎች በስራ አፈጻጸም ሳይሆን ፋኖ ከተባለው ኃይል ጋር ግንኙነት አላቸው በሚል ሲሆን አንዳንዴም ከዚህ በተቃራኒው የፋኖን ወደ ስልጣን መምጣት የሚፈልጉ የአማራ ብልጽግና ውስጥ የተሰገሰጉ ጽንፈኞች እውነተኛ የብልጽግና አፍቃሪ ነው በሚል ከስልጣን ማስወገድ አልፎ እስከ ማስገደል የሚደርሱ እርምጃዎችን ሲወስዱ ቆይተዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ